ቸርችም ገባው ቆርቤ አራ በሰደ ለ10 ዓመት በአመት በትንሹ ሳላጋነን የብዙ እንትና አራት ጊዜ ቆርባል አይመለከተኝም ማን ታመም ያለው እኮ ማን መዳን ነው የምፈልገው የቱ ጋር ነው ማስተርቤሽኑ የመጣው መሃል ላይ ስቲል ማስተርቤሽኑን መተው አልቻልኩም ማለት የክርስቶስ ስጋና ደም ሂለር ነው አድነኝ ነው የምለው ትቢቴና አትለካ አባቴ ዛይውልህ እንደምናገረው አይነት ሰው እንዳልሆንኩ ከጀርባ ድካም እንዳለብኝ አንዛይቲን ዲፕሬሽንን ትቼ እቺም ብቻ ጉዳይ ከውጭ ያለች አንድ ድርጊት ማስተርቤሽን ምላት እሷን ለመተው ማረጋት ትግል እሷን ለመፍታት የሚሄድበት ቦታ ሰውነቴን ጽድቅ እንዲገዛ ያደርገዋል እንዲባረክ ማለት ቤተክርስቲያን ውስጥ እናስቀድሳለን ጸበል እንወስዳለን ግን አንደፍርም ስጋው ደግሞ አልጣበምክም ማለት thank you so much ካህኑ የሚለው ነገር ጀንታ ተበለው ከናንተ ድምጽ ነው እሱ ነገር ትክክል of course ፍራት መኖር አለበት እኔ አሁን ቅዳሴ ላይ ራሱ ይሄን ካህን ቃል ያቃለለ የሳቀና የተነጋገረ ቤተክርስቲያን ውስጥ በክፋት ቆሚኖር ጌታችን አምላክ ኢየሱስ እንዳሳዘነው ይቆረዳ ስለ በረከት ፋንታ መርገብ ስለ ኃጢአት ስርየት ፋንታ ጋነም ሰተኝ እና ልጆነን for the first time የሰማሁት ነው እንደዛ ካኮ ድቁና እየተማርን ነው ለሊት ማህሌት ልንገባ ምናምን ለሊት ላይ እናወራ ይለ እዚህ ጋር እኮ በቃ ይሄን ስጋው ደም ወስድክ ማለት ምናምን ሲባል ትደነግጣለህ የቆረበ ሰው አብሮ አይሆንም ምናምን ነገር እና ሌላ ቦታ ደግሞ ስትሄድ ቅዳሴው ደግሞ ሲጀመር በቃ ማይቆርብ ሰው ቢኖር ነው የሚለው ማይቆርብ ሰው ቢኖር በቅዱሳት መጻሕፍትን ማይነብ ከቤተክርስቲያን ይውጣ ነው የሚለው ልክ ቅዳሴው ሲያልቅ በግዕዝ ስለሆነ ነው ግዕዙን አልችለውም አማርኛውን ልበል ለትንሳኤ እንገናኝ ነው የምትለው ለካ ቤተክርስቲያን እኔም ማደርሳችሁ ቀራንዮ ድረስ ነው ከዛ በኋላ ያለው የግልህ ነው እግዚአብሔር መንፈስ ሆኗል ከቀራንዮ በኋላ መንፈስ ክርስቶስ ሳይ መንፈስ ደግሞ እንደዚህ የምትጨብጠው የምታወራው ምን አይደለም እኔም ቀራንዮን ማደርስ ነው which is አንደኛ ታማሃል ወይ የሚለው ሲሪየስሊ ታማሃል ወይ መድኃኒት ያስፈልጋል እኔ ለኃጢአተኞች ነው የመጣሁት አላቸው ኃጢአተኛ ምን ብሎ ጠራው በሽተኛ ነኝ መድኃኒት ፈልጋለሁ ይሄ ሞቲቭ ነው ያለኝ እኔ ድፍረት የለብኝ አቃለው ሰማለው ልክ ናቸው እኔ መዳን ፈልጋለሁ ግን እያዳነኝ አይደለም እግዚአብሔር እያዳነኝ አይደለም ለካ አይደለም ሌሎቹን ጉዳዮች እየፈታ ነው እኔ እቺ ብቻ ናለ ችግሬ እቺ ለትትና ተጠቅመኛለች ቅዱስ ጳውሎስ ምን አለ መሰለ የሰይጣን መልእክተኛ የስጋ መውጊያ ተሰጠኝ ይላል እንዳልተብት እንዳልኮራ ወቆሽ በቃ ተሰጠኝ ነው ያለው ጊፍት ነው የሆነ ችግር አለችበት ጳውሎስ የሆነ ነገር ብሎ አልፏታል ችግር አለች እንግዲህ ቅዱስ ጳውሎስ ነው ማውራል 14 ወንጌል ጣቱ እስኪጣመም የጻፈው ሶስተኛ ሰማይ ድረስ ከፍ ያለ ሰው ልጅ ሊሰማ የማይገባውን ነገር ሰማው ያለው እሱ የሆነች ይሽዋለች ያቺ ከዛ ምን አለ ጸጋዬ በቃል ኃይሌ በድካም ይገለጣል እንዳትጠይቀኛለው በዚህ ጉዳይ ኦኬ ያቺ ለትትና ነበር ለካ የምትጠቅመኝ እንጂ በኋላ ላይ ሄደች እኮ አሁን እኔ እኮ ሚስት ያለኝ እግዚአብሔር ይመስገን ከቆረብኩ በኋላ ግን ምን አገኘ ነው ምን ተሰማክ ላይ ሌሎቹ ጉዳዮች የተፈቱ ሁለት መጽሐፍ የጻፈ ስለ ልቦና ምክር የሚሰራ ጉዞ አድዋ 1400 ብር በእግሩ ሄደ እኚህ ነገሮች የተፈቱ ይሄ ቀላል ነገር ነው እንዴ ከዛ ይቺ በቃ አሲምፕል አሳፍልክ ክሊክ ሲያረጋት ዞር አለች